ሰላም ጤና ይስጥልኝ ውድ ጤና ቃሎች ቤተሰቦች እንደምን አላችሁ? ቻናላችን እንደሚታወቀው ጤናና ጤና ነክ የሆኑ መረጃዎችን ለእናንተ እያደረሰ ይገኛል። ለዛሬም ለእናንተ ይመጥናሉ ቆንጆ ናቸው ያልናቸውን ፕሮግራሞች አሰናድተን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እየጋበዝን የዛሬው የፕሮግራማችን ርዕስ አራተኛው የእርግዝና ወር ይሰኛል። እንግዲህ ማቅለሽለሽ ሲያቆም የህፃኑ እንቅስቃሴ እንዲጀመር የሚጠበቅበት ወር ነው። እንግዲህ ዛሬ የምንወያየው በእርግዝና ጉዞ ውስጥ በጣም ምቹና ወሳኝ በሆነው ወቅት ላይ ነው። እሱም አራተኛው ወር ነው። አራተኛው ወር የሁለተኛው 3 ወር ወይም ደግሞ ሰከንድ ተርሚስተር መጀመሪያ ሲሆን ብዙ እናቶች ፎይታ የሚሰማባቸው ጊዜ ነው። በዚህ ወር በህፃኑና በእናቲቱ ላይ ምን ለውጦች እንደሚኖሩ ምን መደረግ እንዳለበት በዝርዝር እንመለከታለን። አብራችሁን ቆዩ። አሁን ላይ ህፃኑ ምን ያህል ደርሷል? እንግዲህ በአራተኛው ወር መገባደጃ ላይ ህፃኑ የሎሚ ወይም ደግሞ የአቮካዶን ያህል ግዝፈት ሲኖረው ክብደቱ ደግሞ ከ100 ግራም በላይ ሊሆን ይችላል ማለት ነው። እንግዲህ ቁልፍ ለውጦች እዚህ ላይ የምናየው ሁሉም ዋና ዋና የአካል ክፍሎች ተፈጥረው ደርሰዋል። ጣቶች፣ ጥፍሮች፣ እግሮችና እጆች ቦታቸውን ይዘው ቆዳው ግልጽነት እየቀነሰ ይሄዳል ማለት ነው። እንግዲህ እንቅስቃሴውን በምንመለከትበት ጊዜ ህፃኑ በፈሳሽ ውስጥ መንሳፈፍና መንቀሳቀስ ይጀምራል። ይህን እንቅስቃሴ እናትየው ገና ላይሰማት ይችላል። ነገር ግን አንዳንድ እናቶች ደግሞ ቀላል ምት የሚሰማባቸው ወቅት ሊሆን ይችላል ማለት ነው። እንግዲህ በእናቲቱ ላይ የሚታዩ ለውጦችን ደግሞ ሰፋ አድርገን እንመለከታለን። ማቅለሽለሽ ሲያቆም የዚህ ወር ትልቁ ዜና ለአብዛኞቻቸው እናቶች የጠዋት ህመም፣ ማቅለሽለሽና ማስመለስ ሞርኒንግ ሲክነስ መቀነስ ነው። ሌላኛው የኃይል መጨመር ነው። የድካም ስሜት እየቀነሰ ብርታት ይሰማሻል። እንግዲህ የሆድ ለውጥን በምናይበት ጊዜ ሆድ መታየት ይጀምራል። የእርግዝና ጂንስ ወይም ደግሞ ልብስ ማዘጋጀት ያስፈልጋል ማለት ነው። የቆዳ ለውጦችን በምናይበት ጊዜ ሊኒገር የሚባለው ጥቁር መስመር ከሆዶ መሃል መታየት ሊጀምር ይችላል። እንደዚሁም ደግሞ የደም ዝውውር መጨመር ምክንያት በዛ ምክንያት ቆዳችሁ የተሻለ እይታ ሊኖረው የሚችልበት ወይም ደግሞ ጠራ ሊል የሚችልበት ሂደት ይኖራል ማለት ነው። ሌላኛው የጤና ክትትልና ምርመራ ምን መምሰል አለበት የሚለውን በምንመለከትበት ጊዜ የመደበኛ ክትትል ጊዜ ያው እንደተለመደው ያስፈልጋል። የቅድመ ወሊድ ክትትል የምንለው ነው። በየወሩ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። የአልትራሳውንድ ምርመራ ያስፈልጋል። በዚህ ወቅት የህፃኑን እድገትና አቋም ለመመልከት አልትራሳውንድ አስፈላጊ ነው። እንደዚሁም ደግሞ ቪታሚኖች አሉ። ፎሊክ አሲድ የሚለው ወይም ደግሞ የብረት ንጥረ ነገር ያለበት የፎሊክ አሲድን ክፍሎችን መውሰድ በፍጹም ማቋረጥ አያስፈልግም። የደም ማነስን ለመከላከል ወሳኝ ስለሆነ ማለት ነው። እንግዲህ የሰውነት ክብደት መጨመር ይኖራል። የሰውነት ክብደት መጀመር ያለበት በዚህ ወር ነው። በጤናማ በሆነ መንገድ እየጨመሩ መሆኑን እንግዲህ ከሐኪሙ ጋር መነጋገር ቼክ ማድረግ ያስፈልጋል ማለት ነው። ሌላኛው እንግዲህ የአመጋገብና የአኗኗር ዘይቤ ምክሮች ናቸው። እንግዲህ የጥንቃቄ ጊዜ ያስፈልጋል። ለዚህ ላይ አመጋገብ አሁን የምግብ ፍላጎታችሁ ሲመለስ ጥራት ባለው ምግብ ትኩረት ማድረግ ያስፈልጋል። ፕሮቲን ስንል እንግዲህ ጥራጥሬዎች፣ እንቁላል፣ ስጋ እንደዚሁም ደግሞ ካልሲየም፣ ወተት እና በብረት የበለጸጉ ምግቦችን መመገብ ያስፈልጋል ማለት ነው። እንደዚሁም ደግሞ ውሃ አለ። በቀን ከ8 እስከ 10 ብርጭቆ ውሃ መጠጣት የሆድ ድርቀትን ለመከላከል ይረዳል ማለት ነው። በእርግዝና ጊዜ ብዙ እናቶች የሚቸገሩበት የሆድ ድርቀት ስለሆነ ማለት ነው። እንቅስቃሴ በምናይበት ጊዜ መለስተኛ እንቅስቃሴዎች እንደመራመድና የእርግዝና ዮጋ ለደም ዝውውር በጣም ጠቃሚ ናቸው። እንግዲህ እዚህ ላይ በደንብ አስፈላጊ ነገር ወይም ደግሞ አስፈላጊ ማሳሰቢያ ከሐኪም ትዕዛዝ ውጭ ማንኛውንም አይነት መድኃኒት መውሰድ የለባችሁም ማለት ነው። እንግዲህ በስተመጨረሻም በአራተኛው ወር ውስጥ መሆን ማለት በእርግዝና ጉዞ ከባድ ክሉን ተሻግረዋል ማለት ነው። ይህ እንግዲህ ጊዜያችሁን በመደሰት በደንብ በመመገብና የህፃኑን እንቅስቃሴ በመጠባበቅ ማሳለፍ ይገባችኋል ማለት ነው። እንግዲህ ማንኛውም ከባድ የደም መፍሰስ፣ ከፍተኛ የሆድ ቁርጠት ወይም ደግሞ ከፍተኛ ራስ ምታት ሲሰማችሁ ወዲያውኑ ወደ ሕክምና ቦታ መሄድ ያስፈልጋል ማለት ነው። እንግዲህ ጥያቄያችሁን በአስተያየት መስጫ ላይ ብታስቀምጡልን ጤናማ እርግዝና እንዲሆንላችሁ እንመኛለን። ጥያቄያችሁን ለመመለስ ሁሌም ዝግጁ ነን። እንግዲህ ፕሮግራማችንን ስለተከታተላችሁ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ በአምስተኛው የእርግዝና ወር ጊዜ እስከምንገናኝ ድረስ ቸርን ሰንብት። ይህን ፕሮግራም ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁ እንድታሳዩን ይሁን። እንዲሁም ይሄ ፕሮግራም ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመድ እንድታጋሩልን አክብሮት እንጠይቃለን። አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።